ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። በዛሬ ትምህርት በጣም ወሳኝ የሆኑ ትምህርቶችን የቶፒኮች ይዤላችሁ መጥቻለሁ። ይህ ኮርስ ቢቱ ተብለው ለሚታሰቡ ተማሪዎች የተዘጋጀ ስለሆነ ያው ትንሽ ጠንከር ያላችሁ ተማሪዎች የምትከታተሉት ነው የሚሆነው ማለት ነው። ግን ያው የጻፋችሁ በደንብ ከተከታተላችሁና ከጠየቃችሁ ደግሞ ማንኛውም ተማሪ መከታተል ይችላል ይህን ኮርስ ማለት ነው። አሁን የምንጀምረው ዛሬ የምናየው ቶፒክ ስለ ፕሬዘንት ሲምፕል፣ ፕሬዘንት ኮንቲኒስ እና ስቴቲቭ ቨርብስ የሚባሉትን እንመለከታለን ማለት ነው። እንግዲህ ፕሬዘንት ሲምፕል እንጀምራለን። ፕሬዘንት ሲምፕል የምንላቸው ለምሳሌ ስቴትመንት፣ ኔጌቲቭ እና ኩዌስችን አላቸው ማለት ነው። ለፕሬዘንት ሲምፕል ብቻም ሳይሆን ለየትኛውም የእንግሊዝኛ ቴንስ ሶስት ነገሮች ይኖሩታል። ወይም ደግሞ ማንኛውም እንግሊዝኛ ንግግር ሶስት ነገሮችን ይይዛል ማለት ነው። ስቴትመንት ምንለው አለ፣ ኔጌቲቭ ምንለው አለ፣ ኩዌስችን ምንለው አለ። ያ ማለት ስቴትመንት ምንላቸው ቀጥታ አዎንታዊ ንግግሮች ናቸው። ኔጌቲቭ ምንላቸው ደግሞ አፍራሽ ንግግሮች ናቸው። ኩዌስችን ምንላቸው ደግሞ ጥያቄዎች ናቸው ማለት ነው። ስለዚህ እያንዳንዱን ስቴትመንት ወደ ፖዚቲቭ ስቴትመንት፣ ኔጌቲቭ ስቴትመንት እና ኩዌስችን መቀየር ይኖርብናል ማለት ነው። ወደ ፕሬዘንት ቴንስ ስንመጣ አይ፣ ዩ፣ ዊ፣ ዘይ ተብሎ ፕሌይ ይባላል። ሂ፣ ሺ፣ ኢት ብሎ ፕሌይስ ይባላል ማለት ነው። ዳት ሚንስ ይህ ፕሌይ የሚለው እኛ የመረጥነው ቃል ነው። ነገር ግን ማንኛውም ቨርብ ከአይ፣ ዩ፣ ዊ እና ዘይ ጋር ሲዋደድ የግድ ቨርቡን እንዳለ መውሰድ አለበት ማለት ነው። ነገር ግን ሂ፣ ሺ፣ ኢት የሚሉት ግን ቨርብ ሲወስዱ ኤስ ይጨምራሉ፣ አሊያም ደግሞ እንዳስፈላጊነቱ ኤስ ሊጨምሩ ይችላሉ ማለት ነው። ይህን ካሁኑ እንድታውቁ ነው። እሺ፣ ከዛ ኔጌቲቭ ስናደርጋቸው ደግሞ ጀስት ስቴትመንት ላይ የተጠቀማችሁትን ኦርደር መቀየር ነው ማለት አይ፣ ዩ፣ ዊ፣ ዘይ ብላችሁ ዱናት ትሉታላችሁ። ዱናት እዚህ ላይ ዱናት ወይ ደግሞ ዶንት ትላላችሁ። ይህ ሲያጥር እንትን ሳያጥር ዱናት ወይ ደግሞ ዱኖት ትላላችሁ። ሲያጥር ደግሞ ዶንት ትላላችሁ ማለት ነው። ከዛ ፕሌይ የሚለውን ታስከትላላችሁ ማለት ነው። ይሄ አፍራሽ ያደረጋችሁት ማለት ነው። ለሂ፣ ሺ፣ ኢት ብላችሁ ዳዝ ኖት ወይ ደግሞ ዳዝንት ትላላችሁ። ፕሌይ የሚለው ቨርቡ ይቀጥላል ማለት ነው። አሁን ሌሎች ምሳሌዎችንም እያየን መሞከር እንችላለን። ስለዚህ አሳያችኋለሁ። ኩዌስችን ላይ ስንመጣ ደግሞ ይሄ ስቴትመንት ላይ መጀመሪያ ላይ የተጠቀምነው ጀስት ዱ ወይ ደግሞ ዳዝ በሚለው እንትን እንለዋለን፣ እናስቀድመዋለን። ለምሳሌ አይ፣ ዩ፣ ዊ፣ ዘይ ፕሌይ ስንል የነበረው ዱ ካስቀደምንበት ጥያቄ ያደረግነው ማለት ነው። ዳዝ ካስቀደምንበት ጥያቄ አደረግነው ማለት ነው። ነገር ግን ዱ መቼ እንጠቀማለን፣ ዳዝ መቼ እንጠቀማለን የሚለውን ማወቅ አለብን ማለት ነው። እስኪ ላሳያችሁ። አሁን የተመለከትነው ፖዚቲቭ ስቴትመንቶችን አይተናል። ኦኬ፣ ፖዚቲቭ ስቴትመንት ፖዚቲቭ ስቴትመንት የምንላቸው ቀጥታ የሆኑ ንግግሮች ናቸው ማለት ነው። ስለዚህ ለምሳሌ እኔ ኳስ እጫወታለሁ ማለት ብፈልግ አይ ፕሌይ ፉትቦል፣ አይ ፕሌይ ፉትቦል ላለሁ። ነገር ግን እሷ ኳስ ትጫወታለች ማለት ብፈልግ ሺ ብዬ ሺ ፕሌይ የሚለውን ፕሌይስ ስላለው እንደዚህ ማለት ነው ኤስ ጨምርበታለሁ ማለት ነው። ሺ ፕሌይስ ፉትቦል፣ ሺ ፕሌይስ ፉትቦል ላለው። ስለዚህ አሁን እዚህ ላይ ልዩነቱ ምንድን ነው? ፕሌይ መጫወት ነው። ፕሌይ ማለት ምን ማለት ነው? መጫወት። ፕሌይ መጫወት ነው።
ኦኬ። ስለዚህ መጫወት የሚለው ቃል አጠቃቀሙ ይለያያል። መጫወት ፕሌይ የሚለው ለፕሬዘንት ቴንስ ወይ ደግሞ ሁለት አማራጮች አሉት ማለት ነው። መጫወት የሚለው ቃል ወይ ፕሌይ ነው የምትሉት አሊያም ደግሞ ፕሌይስ ነው የምትሉት። ፕሌይስ ማለት ነው። ፕሌይስ የምትሉ መቼ ነው? ሰርድ ፐርሰን ሲንጉላር የምንላቸው ፕሮናውኖች ላይ ነው ማለት ነው። እነዚህ ሰርድ ፐርሰን ሲንጉላር የሚባሉ ፕሮናውኖች እነማን ናቸው? ሺ፣ ሂ እና ኢት ናቸው ማለት ነው። እነዚህ ሰርድ ፐርሰን ሲንጉላር ስለሚባሉ ከቨርቡ ላይ እነዚህን ከጠቀማችሁ በኋላ ከቨርቡ ላይ ኤስ ትጨምራላችሁ አሊያም ደግሞ ኢኤስ ትጨምራላችሁ ማለት ነው። ዋናው ቨርብ ላይ መቼ መቼ የሚለውን እንመልከት። መቼ መቼ ለሚለው ለምሳሌ ኤስ መቼ ትጨምራላችሁ፣ ኢኤስ መቼ ትጨምራላችሁ፣ ወይ ደግሞ እንደ አስፈላጊነቱ አይኤስም ልትጠቀሙ ትችላላችሁ። መቼ መቼ የሚለውን እንመልከት። ለምሳሌ ኤስ የምትጨምሩት አብዛኛው ቃል ላይ ነው ኤስ የምትጨምሩት። ኢኤስ የምትጨምሩት ግን ምን አይነት ሁኔታዎች ሲፈጠሩ መሰላችሁ? ቃሉ በኤስ የሚያልቅ ከሆነ፣ በኤክስ የሚያልቅ ከሆነ፣ በሲኤች የሚያልቅ ከሆነ ወይ በኤስኤች የሚያልቅ ከሆነ በእነዚህ ሁኔታዎች ምን ታደርጋላችሁ? ብዙ ጊዜ በዜድም ሲያልቅ። ስለዚህ በእነዚህ ሁኔታዎች ምን ታደርጋላችሁ? ኢኤስ ትጨምሩበታላችሁ። ለምሳሌ እነዚህ ተጠቅመን እንይ። ለምሳሌ እኔ ምን አልኩኝ? አይ ፊክስ ዘ ፕሮብለም ችግሩን አስተካክየዋለሁ ማለት ነው። አይ ፊክስ ዘ ፕሮብለም ችግሩን እንትን ብየዋለሁ። እሺ እሷ ችግሩን አስተካክለዋለች ማለት ብትፈልጉ እዚህ ላይ ቃሉ ይሄ ፊክስ የሚለው ማለት ነው ቨርባችን ወይ ደግሞ ድርጊታችን በኤክስ የሚጨርስ ነው። ስለዚህ ምን ትላላችሁ? ሺ ትሉና ሺ ፊክስስ አያችሁ፣ ኢኤስ ጨመራችሁ። ሺ ፊክስስ ዘ ፕሮብለም ሺ ፊክስስ ዘ ፕሮብለም ብላችሁ አስተካከላችሁ ማለት ነው። ስለዚህ ፊክስስ እዚህ ላይ ኢኤስ ተጠቀምን ማለት ነው። በምን ያለቁ ቃሎችን? በኤክስ ካለቁ መካከል። ለምሳሌ በኤስኤች የሚያልቅ ቃል እንስራ። ለምሳሌ እሷ ምን ማለት ትችላላችሁ? እሷ ክብደት ትገፋለች ማለት ብትፈልጉ ሺ ትላላችሁ። ሺ ፑሽ አያችሁ፣ ሺ ፑሽስ ኢኤስ ጨመርኩበት። ሺ ፑሽስ ዌይት ኤቭሪ ዴይ እሷ ሁል ጊዜም ክብደት ትገፋለች ማለት ፈልግ ሺ ፑሽስ ዌይት ኤቭሪ ዴይ ትላላችሁ ማለት ነው። ነገር ግን እኔ ከሆነስ ማለት ያለባችሁ አይ ፑሽ ዌይት ኤቭሪ ዴይ። አይ ፑሽ ዌይት ኤቭሪ ዴይ ትላላችሁ። ሁሌም ክብደት እገፋለሁ እያላችሁ ይሆናል ማለት ነው። ስለዚህ እዚህ ላይ ልዩነቱን ካያችሁ ፑሽ የሚለው ቃል ብቻውን ነው የተጠቀምኩት። እዚህ ላይ ግን ኢኤስ ጨምሬያለሁ መጨረሻ ላይ ማለት ነው ጋር ማለት ነው። ሶ ለእነዚህ ለሰርድ ፐርሰን ሲንጉላር ሺ ለምንለው፣ ሂ ለምንለው እና ኢት ለምንላቸው ሰብጀክቲቭ ፐርሰናል ፕሮናውንስ ይባላሉ። ለእነዚህ በምትጠቀሙ ጊዜ ኤስ ወይ ደግሞ ኢኤስ ትጠቅማላችሁ። ግን እነዚህ ላይ ለምሳሌ ኢኤስ መቼ ትጠቀማላችሁ የሚለውን ላሳያችሁና ወደሚቀጥለው እናልፋለን። ቪዲዮ እንዳይረዝም ምሳሌ እያሳየኋችሁ ካለፍኩኝ ይበቃል። ሶ ለምሳሌ አንድ ቃል እንውሰድ። ምን የሚለውን እንወስዳለን? ፍላይ የሚል ቃል። ፍላይ ማለት ምን ማለት ነው? መብረር ነው። ፍላይ መብረር እንለዋለን። ስለዚህ ይህ ቃል ለምሳሌ እሷ ትበራለች ማለት ብትፈልጉ የምትጠቀሙት ቃል ምን ይሆናል?
ይህ ቃል እሷ ትበራለች ሺ ብላችሁ ሺ ፍላይስ አያችሁ ሺ ፍላይስ ኢን ደ ስካይ ኢን ደ ስካይ ሺ ፍላይስ ኢን ደ ስካይ ስለዚህ ሰማዩ ላይ ትበራለች ነው አሁን እዚህ ጋር ስለዚህ ሺ ፍላይስ ፍላይ መብረር ብለናል ነገር ግን ሺ ሂ እና ኢት ተብሎ ፍላይ የሚለው ቃል ፍላይስ ነው የሚባለው ይህ ፍላይስ ፍላይስ በቃ ስለዚህ እሷ ትበራለች እሱ ይበራል እያላችሁ ለመናገር ፍላይስ የሚለው አይ ኢኤስ ዋይ በምን ይቀየራል ማለት ነው በአይ ይቀየርና ኢኤስ እንጨምራለን ማለት ነው ስለዚህ እነዚህ ሰርድ ፐርሰን ሲንጉላር የምንላቸው ፕሮናውኖች ሁሌም ቢሆን እንደ ህግ እንግዲህ ኤስ ይጨምራሉ ኢኤስ ይጨምራሉ አይ ኢኤስ ይጨምራሉ ማለት ነው ሶ ይህን የሚያደርጉት ለምሳሌ እሷ ትጫወታለች ማለት ፈልጉ ሺ ፕሌይስ ነው የምትሉ እሷ ትጫወታለች ለማለት ነገር ግን እሷ ትበራለች ለማለት ሺ ፍላይ ነው የምትሉት እሷ ትበራለች ሺ ፍላይስ ነው የምትሉት ለምንድን ነው እዚህ ላይ ኤስ ብቻ ጨመርክ አሊያም እዚህ ላይ ደግሞ አይኤስ ጨመርክ ካላችሁ ዋይ ይኸውላችሁ ዋይ የመጣችሁ ቫውል ከቫውል ጋር ነው ወይስ ከኮንሶናንት ጋር ነው የሚለው ይወሰናል ማለት ነው ስለዚህ ዋይ ከቫውል ጋር ከመጣች አዚቲዝ ወይ ደግሞ ባለችበት ነው ኤስ የሚጨመርላት ለምሳሌ እዚህ ላይ ፕሌይ የሚለው ቃል ከቫውሉ ጋር ነው ኤ ዋይ ነው መጨረሻው ኤ ቫውል ናት እዚህ ላይ ግን ፍላይ የሚለው ቃል ግን ኤል ዋይ ነው ኤል ኮንሶናንት ነው ስለዚህ ኮንሶናንት ፕላስ ዋይ ከሆነ ምን እናደርጋለን አይ ኢኤስ ነው የምንጨምረው ኮንሶናንት ፕላስ ቫውል ፕላስ ዋይ ከሆነ ግን ምን ታደርጋላችሁ ኤስ ብቻ ትጨምራላችሁ ማለት ነው ስለዚህ ይሄን ህግ መያዝ ይኖርባችኋል ከዚህ በተረፈ እዚህ ላይ ማወቅ ያለባችሁ ነገር የለም ማለት ነው በቃ ሶ ይሄን እናያለን ይሄን አይታችኋል ኦልሬዲ ስለዚህ አሁን ጠቅለል ላድርግላችሁና እንለፈው ትንሽ ለማጠቃለያ ያክል እዚህ ላይ ምን አደርጋለሁ አይ ተብሎ ፕሬዘንት ሲምፕል ላይ ማለት ነው አይ ተብሎ ዊ ተብሎ ዩ ተብሎ ከዛ ዘይ ተብሎ ምን ይባላል ማለት ነው ፕሌይ ይባላል ፕሌይ እጫወታለሁ ማለት ነው ማለት መጫወት ነው ፕሌይ ወይ ደግሞ ወርክ ማለት ትችላላችሁ ወይ ደግሞ ኢት ማለት ትችላላችሁ ስለዚህ እነዚህን ቃሎች ተጠቅማችሁ ፕሌይ ወርክ ኢት ማለት ትችላላችሁ ማለት ነው ነገር ግን ሺ ብላችሁ ሂ ብላችሁ ኢት ብላችሁ ግን ምን ትላላችሁ ፕሌይ የሚለው ፕሌይስ ወርክ የሚለው ወርክስ ኢት የሚለው ኢትስ ይሆናል ማለት ስለዚህ አጠቃቀማቸው እነዚህ የራሳቸውን አረባብ ኤስ ይጨምራሉ ማለት ነው ግን አጋጣሚ ቃሉ ለምሳሌ ፍላይ ቢሆን ፍላይስ ነው የሚሆነው ፍላይስ ወርክ የሚለው ያው ወርክ ሲሆንና ለምሳሌ ፑሽ ወይ ደግሞ ፑሽ ሌላ ከዛ ፓንች ለምሳሌ ፓንች ቢሆን ቃሉ ፓንችስ ይሆናል እሺ በሲኤች የሚያልቅ ማለት ነው እሺ ሌላ በፓንችስ ይሄኛው ከላይ ያለውን አይተናል ስለዚህ ፊክስ የሚለውን የላይኛውን እንጨምራለን ፊክስ ቢሆን ደግሞ ኢኤስ ይጨምራል ማለት ነው ስለዚህ በዚህ መንገድ እነዚህ ለእነዚህኞቹ ነው የሰራሁት ይሄ ማለት ነው ይህ ለእነዚህ ሺ ሂ ኢት የሚለው ቃል እነዚህን ይወስዳል ማለት ነው ሶሪ እሺ
አሁን ወደ የት እንሄዳለን ማለት ነው? ወደ የሚቀጥለው ትምህርት እንሄዳለን ማለት ነው። ሶ እዚህ ላይ እንዳያችሁት ስቴትመንቶች ላይ አይ ብለን አይ ዩ ዊ ዘይ ብለን ፕሌይ ሂ ሺ ኢት ብለን ፕሌይስ ብለን ኔጌቲቭ ሲሆን ጀስት ኔጌቲቭን ከመሃል ዱኖት ወይ ደግሞ ዳዝንት የሚል እንከታለን ማለት ነው። እዚህ ጋር አጠር አድርጌ ላሳያችሁ። አሁን ለምሳሌ አንድ ስቴትመንት እንስራ። መብላት የሚለውን ቃል ማለት ነው። ሁላችንን የምንወደው ነገር ስለሆነ ቱ ኢት ቱ ኢት ማለት መብላት ነው። እሺ ቱ ኢት መብላት። ስለዚህ አይ ተብሎ አይ ኢት ይባላል። እኔ እበላለሁ ነው። አልበላም ማለት ከፈለጋችሁ አይ ብላችሁ ዱ ኖት አይ ዱ ኖት ኢት ማለት ትችላላችሁ። ወይ ደግሞ አይ ዶንት ትላላችሁ እችን ስታሳጥሯት አይ ዶንት ኢት እንደዚህ ትጠቀማላችሁ ማለት ነው። ስለዚህ እዚህ ላይ አሁን ሁለት የጻፉት ምንድነው ዶንት እና ዱ ኖት ተመሳሳይ መሆኑን እንድታስተውሉ ፈልጋለሁ። ሌላኛው ለሁሉም ነው ይሄ የሚሰራው። ሶ አይ እንደዚህ ከሰራውላችሁ ዊ ስትሉም ተመሳሳይ ነው። እሺ ዩ ተመሳሳይ ነው። ከዛ ዘይ ተመሳሳይ ነው ማለት ነው። ዘይ ተመሳሳይ ነው። ከዛ ባለፈ ደግሞ ምን ልትሉ ትችላላችሁ? በሲንጉላሮች ማለት ነው። በሲንጉላር ሰርድ ፐርሰን ሲንጉላሮች ለምሳሌ በወንድ ለስራው ሂ ልበለው ሂ ተብሎ ኢትስ ነው የሚባለው። ሂ ተብሎ ኢትስ ኤስ ይጨመራል ማለት ነው እዚህ ላይ። ከዛ እሱ ይበላል ለማለት ነው። እሱ አይበላም ስትሉ ግን ሂ ትሉና ሂ ዳዝ ይላችሁ ዳዝ ኖት ኢት። አሁን ኢት ኤስ ወደዚህ ወደ ዳዝ ትመጣለች፣ ኤስ ሁና ትመጣለች ማለት ነው። ኤስ ወይ ደግሞ ኤስ አር የሚወስዱት ኤስ ሁና። ምክንያቱም በኦ የሚያልቁ ቅድም ያልነገርኳችሁ በኦ የሚያልቁ እንትኖች ኤስ ይጨምራሉ ሞስት ኦፍ ዘ ታይም ማለት ነው። ስለዚህ በኦ ዱ ደግሞ በኦ ነው የሚያልቀው። ኤስ ነው የሚጨምረው። ኢት የሚለው ከዚህ ላይ ኢትስ ሂ ኢትስ ስንል እሱ ይበላል ስንል ኤስ ጨምረናል ኢት ከሚለው ላይ ማለት ነው። እዚህ ላይ ግን አንጨምርም። ለምን? ኤሷ ወደዚህ ትመጣለች ወደ ዳዝ ወደሚለው ስለምትመጣ ሂ ዳዝ ናት ኢት እንላለን። ግን ይህ ዳዝ ኖት የሚለው ግን ሌላ አማራጭ አለ፣ ማጠር ይችላል። ሲያጥር ሂ ይቀጥላል። ዳዝ ኖት የሚለው ግን ዳዝንት ይሆናል። እንደዚህ ሂ ዳዝንት ኢት እንደዚህ አድርገን መጻፍ እንችላለን ማለት ነው። ይህ ለሁሉም ነው። ይህ ካልኳችሁ ሺ ብላችሁ ሂ ብላችሁ እንዲሁም ኢት ብላችሁ ተመሳሳይ ሲናሪዮ ነው ያለው ማለት ነው። በተመሳሳይ ትጠቀሙታላችሁ ማለት ነው። ኦኬ ናው ይሄን ካልኳችሁ ወደ ምን እንሄዳለን? ወደ ኩዌስችን ስቴትመንቶች እንሄዳለን። እዚህ ላይ እንደምትመለከቷቸው እነዚህ ኩዌስችኖች አሉ። ኩዌስችኖች ሲሆኑ ለአይ፣ ለዩ፣ ለዊ እና ለዘይ ዱን እንጠቀማለን። ለሺ፣ ሂ እና ኢት ዳዝን እንጠቀማለን። እዚህ ላይ ማየት እንችላለን። እዚህ ጋር እንመልከት። ለምሳሌ አይ ዊ እሺ ዩ ዘይ እነዚህ ዱን ይወስዳሉ። ዱ የሚለውን እንጠቀማለን ለእነዚህ ማለት ነው። ዱ ከዛ ሺ ሂ እና ኢት ከሆነ ደግሞ ለእነዚህ ምን እንጠቀማለን? ዳዝ የሚለውን እንጠቀማለን። መቼ ነው ግን ቦታው የቱ ነው ግን? ቀድሞ ነው የምንጠቀመው። ቀድሞ አስቀድመን ማለት ነው። ለምሳሌ ጥያቄ ለመጠየቅ አይ ፕሌይ እንበል። አይ ፕሌይ እንበል። ይህ ምንድነው? እኔ እጫወታለሁ ነው። ወደ ጥያቄ ከተቀየረ ዱ አይ ፕሌይ ይሆናል። ስለዚህ ምንም አልጨመርንም። አይ ፕሌይ የሚለው እንዳለ ነው፣ ግን ዱ ሚል አዲስ እናመጣለን ከራሳችን ማለት ነው። በተመሳሳይ ነው። ስለዚህ ዊ የሚለው እሺ ዩ የሚለው እንዲሁም ዘይ ተመሳሳይ ናቸው ማለት ነው። ስለዚህ ለምሳሌ ዊ ፕሌይ ካልኩኝ ዊ ፕሌይ ካልኩኝ ዱ ዊ ፕሌይ ነው ማለት ያለብኝ። ዱ ዊ የሚለው ይቀጥላል። ዱ ዊ ፕሌይ ብዬ ወደ ጥያቄ መቀየር እችላለሁ ማለት ነው። ስለዚህ ለሁሉም ተመሳሳይ ነው። ነገር ግን ለሺ ሂ እና ኢት
ምን ነው የሚጠቀሙት? ዳዝ የሚለውን ነው የሚጠቀሙት። ስለዚህ እነዚህን ደግሞ ለምሳሌ ሺ ብዬ ፕሌይስ ነው አይደለ? ሺ ፕሌይስ ነው አይደለ? ትጫወታለች ብዬ ወደ ጥያቄ መቀየር ከፈለኩ ግን ዳዝ ነው ማስቀደም ያለብኝ። ዳዝ ሺ ፕሌይ ዳዝ ሺ ፕሌይ ብዬ መጠየቅ እችላለሁ ማለት ነው። ስለዚህ በዚህ መሰረት ለሁሉም ዳዝ የሚለው ቃል ለማን ነው የሚሰራው? ስለዚህ እንዳልኳችሁ ሺ፣ ሂ እና ኢት ለእነዚህ ይሰራል ማለት ነው። ይህን ካልኳችሁ ወደ ዋናው እንመለስና ኩዌስችን ስቴትመንት እንዴት ነው የምትጠቀሙት? ኤስ ወይ ደግሞ ኤኤስ ወይ ደግሞ አይኤስ ጨምራችሁ ነው ለነዚህ ለሰርድ ፐርሰን ሲንጉላሮች አሊያም ደግሞ ለዚህ ለሌሎቹ ብለው ይሻላል። ለሌሎቹ ደግሞ ጀስት አዚቲዝ ቨርቡን ማለት ነው። ኔጌቲቭ ስታደርጉ ዶንት ወይ ደግሞ ዳዝንት ትጠቀማላችሁ። ዳዝንት የምትሉት ለዳዝ ወይ ደግሞ ዳዝንት የምትሉት ለማን ነው? ለሰርድ ፐርሰን ሲንጉላሮች ሲሆን ዶንት ወይ ደግሞ ዱኖት የምትጠቀሙት ደግሞ ለሌሎቹ ይሆናል ማለት ነው። ለሌሎቹ ይሆናል ማለት ነው። ከዛ ለኩዌስችን ስትጠቀሙ ደግሞ እነዚህን ዱን እና ዳዝን በማስቀደም ስቴትመንቱ ላይ የተናገራችሁትን ትጠቀማላችሁ ማለት ነው። ኦኬ አሁን ይህን ካልኳችሁ ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። እንግዲህ ከዚህ በላይ ደግሞ ትንሽ የሚያስቸግራችሁ ካላችሁ ቴሌግራም ላይ መደወል ትችላላችሁ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያለን በሳምንት 5 ቀን በቀን 1 ሰዓት እያስጠናናችሁ በአጭር ቀን ውጤታማ የሆነ ጊዜ ማሳለፍ ትችላላችሁ እኛ ጋር። አሁን ወደ ዋናው ትምህርት ስናልፍ ይህን ፕሬዘንት ሲምፕል የተባለ ቴንስ እንዴት ነው የምንጠቀመው የሚለውን ላሳያችሁ። እንግዲህ ይህ የፕሬዘንት ሲምፕል ፎርሙላው ነው። እዚህ ላይ ስቴትመንት፣ ኔጌቲቭ እና ኩዌስችን ያሳየዋችሁ ማለት ነው። ከዛ ግን ዩዙን እንመልከት። ለምሳሌ መቼ መቼ እንጠቀመዋለን የሚለውን ማለት ነው። ፕሬዘንት ሃቢትስ አሁን ለምሳሌ በአሁኑ ያላችሁን ልማድ ማለት ነው። ለምሳሌ ፕሬዘንት ሃቢት ላይ ማርሻ ጎዝ ቱ ዳንስ ሌሰንስ ኤቭሪ ሳተርዳይ ይላል። አሁን እሱ አሁን ለምሳሌ በዚህ ወቅት በጋ ነው አይደለ? ስለዚህ በዚህ በጋ ማርሻ የተባለ ልጅ የሆነ ኮርስ እየወሰደ ነው። ስለዚህ አሁን ላይ እያደረገው ያለ ነው አሁን በዚህ ወቅት ማለት ነው። ቢያንስ ስለዚህ ለ3 ወር ለ4 ወር በዚህ ወቅት የሆነ ኮርስ እየወሰደ ነው ማለት ነው። እንደዚህ አይነት ሀቢቶች ናቸው። ፕሬዘንት ሀቢት ማለት አሁን ላይ የምታደርጓቸው ማለት ነው። አሁን ቅጽበታዊ እዚች ላይ ብቻ ሳይሆን አሁን ላይ በዚህ ወቅት እያደረጋችሁት ያላችሁት ነገር ፕሬዘንት ሀቢትስ ይባላል። አሁናዊ የሆነ ልማዳችሁ አሁን ላይ እያደረጋችሁት ያለ ነገር ማለት ነው። ስለዚህ ማርሻ ጎዝ ቱ ዳንስ ሌሰንስ ኤቭሪ ሳተርዴይ ይላል። እያንዳንዱ ቅዳሜ ምን ያደርጋል ማለት ነው? የዳንስ ትምህርት ይሄዳል ማለት ነው። ለዳንስ ትምህርት ይሄዳል ማለት ነው መርሻ። ኦኬ ሶ ሌላኛው ፕሬዘንት ሲቹዌሽንስ ፐርማነንት ሲቹዌሽንስ የምንላቸው ቋሚ የሆኑ ሁኔታዎች። ለምሳሌ እኔ መምህር ነኝ፣ በቃ ይሄ ቋሚ ስራዬ ነው። ገብቷችኋል? አንድ ሰው እንደ የባንክ ሰራተኛ ሊሆን ይችላል፣ ዶክተር ሊሆን ይችላል። ቋሚ የሆነ ስራ ነው። ፐርማነንት ማለት ከህይወታችሁ ጋር ያው የሆነ ሰዓት እኮ ልትቀይሩ ትችላላችሁ፣ ግን በቃ እናንተ ፐርማነንት ነው ብላችሁ የምታስቡት ነገር፣ ቋሚ ነው ብላችሁ የምታስቡት ነገር ፐርማነንት ሲቹዌሽን ይባላል። ለምሳሌ ዳዝ ዳን ወርክ አት ዘ ሲኒማ። ምንድነው ዳን ሲኒማ ነው የሚሰራው፣ ጀስት ስራው ማለት ነው። እዛ ፐርማነንት በቋሚነት እንደ ህይወቱን እየቀጠለ ያለው በዛ ነው እንደ ማለት ነው ማለት ነው። ስለዚህ ቋሚ የሆኑ ነገሮችን ወይ ደግሞ ፐርማነንት ሲቹዌሽኖችን ትገልጹበታላችሁ ማለት ነው። ዳዝ ዳን ወርክ አት ዘ ሲኒማ። ያውን ፕሬዘንት ሲምፕል ነው። እንዴት እንደሆነ ዳዝ ለምን እንደተጠቀምን ማወቅ አለባችሁ። ዳን ስላለን ዳን ሂ ከሚለው ካታጎሪ ውስጥ ስለሚመደብ ዳዝ ሂ ነው የምንለው ማለት ነው። ስለዚህ ዳዝ ሂ ስለሆነ እዚህ ላይ ዳዝ ዳን ማለት ቻልን ማለት ነው። ኦኬ ሌላኛው ስቴት የምንላቸው ብዙ ተማሪዎችን ያወዛግባል። ስቴት ማለት አሁን ቨርቦች በሶስት ወይ ደግሞ በሁለት ይከፈላሉ። ማለት ከምን አንጻር መሰላችሁ? አክሽኖች አሉ በድርጊት የሚገለጹ ማለት ነው። በድርጊት የሚገለጹ ነገሮች የሆነ ይጀመራሉ፣ ይጨረሳሉ አይደለ? የሆነ ስታርቲንግ ፖይንት አላቸው። የሆነ ትጀምራላችሁ የሆነ ስራ ከዛ ያልቃል። እንደዛ ነገር ነው። ኔጌቲቭ ምንድነው እሱ? ስቴት ቨርብስ የምንላቸው ግን
የሆነ ጅምር የምታደርጓቸው ነገሮች የሆነ ተዘጋጅታችሁ 1 2 3 ጅምር የምታደርጉት ነገር አይደሉም ማለት ነው። ስቴትድ ማለት ያሉ በአእምሯችን ውስጥ የሚከናወኑ እንደ መጥላት እንደ መውደድ አይነት ነገር ናቸው ማለት ነው። ስለዚህ እንደነዚህ አይነት ነገሮች ከአእምሯችሁ ላይ ያሉ እንደ ስራ የሆነ እንዳልኳችሁ ነው። ቆጥራችሁ 1 2 3 ብላችሁ ማትጀምሯቸው 1 2 3 ብላችሁ ማትጨርሷቸው አይነት ስራዎች ናቸው ስቴትድ ቨርብስ የምንላቸው ማለት ነው። ሶ እዚህ ላይ እንደምትመለከተው I like the new James Bond ፊልም። ስለዚህ ጄምስ ቦንድ ማለት የሰውየው ስም ነው። ስለዚህ I like the new James Bond ፊልም ማለት ነው። ስለዚህ ይህን የጄምስ ቦንድ ፊልም አዲሱን ጄምስ ቦንድ ፊልም ወድጀዋለሁ እያልኩ ነው ማለት ነው። ስለዚህ መውደድ አሁን እዚህ ላይ ላይክ የሚለው ቃል ማለት ነው። የምትወዱትን የምትጠሉትን ነገር ስታወሩ ሁሌ እንደዚህ ተጠቀሙ ማለት ነው። በቃ መውደድ፣ መጥላት፣ ማድነቅ ምናምን አይነት ነገሮች አእምሯችሁ ላይ የምትሏቸው ነገሮች ከሆኑ መጀመሪያና መጨረሻ የሌላቸው ማለት ነው አይነት ድርጊቶች ስቴትድ ቨርብስ ይባላሉ። እነዚህም በሲምፕል ፕሬዘንት ትጠቀሟቸዋላችሁ ወይ ደግሞ ፕሬዘንት ሲምፕል በምንለው በዚህ ካታጎሪ ውስጥ ማለት ነው። በዚህ ካታጎሪ ውስጥ አሁን ገና የመጀመሪያችሁ ከሆነ የክላስ ቅድም አሁን ትንሽ ጠንከር ያሉ ልጆች ናቸው ያልኳችሁ ሌላ አይነት አገላለጽ ምን አለ ልትሉ ትችላላችሁ። ገና 12 አይነት አገላለጾች አሉ። ፕሬዘንት ሲምፕል እናያየነ፣ ፕሬዘንት ኮንቲኒየስ፣ ፕሬዘንት ፐርፌክት፣ ፕሬዘንት ፐርፌክት ኮንቲኒየስ፣ ፓስት ፐርፌክት፣ ፓስት ሲምፕል፣ ፓስት ፐርፌክት ኮንቲኒየስ እያልን የምንገልጻቸዋለን። ፊውቸር ምናምን እንደዚህ ወደ 12 እሱን እያንዳንዱ እንትን ይሄ ኮምቢኔሽን እያንዳንዱ እንዴት አግሪመንት ማወቅ ይጠበቅብናል ገና ወደፊት ማለት ነው። ሌላኛው ጀነራል ትሩዝስ ወይ ደግሞ ጠቅላላ የሆኑ እውነታ በሁሉም ሰው ዘንድ ተቀባይነት ያላቸው ነገሮች ሲሆኑ ጀስት በዚህ ቴንስ ነው የምንጠቀማቸው። ዩ ፕሌይ ቼዝ ዊዝ 32 ፒስስ። ለምሳሌ ይሄ 32 ፒስስ ጀነራል የሆኑ እንትኖችን ትገልጹበታላችሁ። አሁን ሌላ ቀለል ያለ ነገር ጀስት the sun rises in the east ብትሉ አሁን ፀሐይ በምስራቅ ትወጣለች ማለታችሁ ተቀባይነት ያለው ነገር ነው ማለት ነው። ስለዚህ እንደ ተቀባይነት ያላችሁ እኔም እናንተም ሁላችን የምናውቀው ነገር የግድ ማብራሪያ የማይጠይቅ ነገር ይሄ እንዲህ ነው ብላችሁ ማትናገሩት ነገር ማለት ነው ከሆነ እንትን ትላላችሁ ማለት ነው። ለምሳሌ God is powerful ብትሉ ይሄ ፈጣሪ ምንድነው ፓወርፉል አለው። እምነታችን የተለያየ ቢሆን እንኳን ፈጣሪ ምንድነው ፓወርፉል እንደሆነ ሁላችን የምንቀበለው ነገር ነው። ምናልባት እናንተ የኔን እኔ እናንተ ላይሆን ይችላል የምንቀበለው፣ ፈጣሪ ግን በዛም ሆነ በዚያ ፓወርፉል ወይ ደግሞ ኃይለኛ እንደሆነ እንቀበላለን። ይህ ጀነራል ትሩዝ ነው ማለት ነው። ስለዚህ God is powerful እንደዚህ አይነት ነገሮችን የምትገልጹት ምንድነው በፕሬዘንት ሲምፕል ነው ማለት ነው። ይህን ስትጠቀሙ ግን ብዙ አመላካች እንትኖች አሉ፣ ፍንጮች አሉ ይህን ለመጠቀም የሚያስችሏችሁ ማለት ነው። helpful hints ይላችኋል እዚህ ላይ the present simple is often used with the following words and phrases ነው የሚለን። እነዚህን ይጠቀማል ብዙ ጊዜ እነዚህን ይጠቀማል። ለምሳሌ እዚህ ላይ always ይላል። እሺ እዚህ ላይ ምን ይለናል? always ሁል ጊዜ ማለት ነው። always usually ይህም ያው ብዙ ሁል ጊዜ ማለት ነው። ይህም often ይህም ራሱ ብዙ ጊዜ ማለት ነው። ዲግሪው ይለያያል። አሁን always ሲልና usually ሲል አንድ ሰው የተለያየ እንትን አለው። ለምሳሌ always ማለት ሁል ጊዜ ማለት ነው። usually ማለት ግን ሁል ጊዜ ሆኖ ግን ቢያንስ ከalways ትንሽ ያንሳል። ለምሳሌ 90 ጊዜ ማለት ሊሆን ይችላል። often የሚለው ደግሞ 70 ጊዜ ማለት ሊሆን ይችላል። sometimes ደግሞ 50 ጊዜ ማለት ሊሆን ይችላል። rarely 30 ጊዜ ማለት ሊሆን ይችላል። never ማለት ደግሞ በፍጹም እንዲያው ማለት ነው። ስለዚህ አድቨርብስ ማለት እንግዲህ ስለ ቨርቦች ስለ ድርጊቶቻችን ስለ ሁኔታዎቻችን ያለን እንትን ነው። ፍሪኩዌንሲ ሊሆን ይችላል፣ ማነር ሊሆን ይችላል። የተለያዩ ነገሮችን የሚገልጹልን የቃል አይነቶች ናቸው። እነዚህ ቃሎች አይጠፉም ብዙ ጊዜ ፕሬዘንት ሲምፕል ስንጠቀም ማለት ነው። ወደ ፍሬዝ ከፍ ካደረግነው ደግሞ ኤቭሪ ለምሳሌ ኤቭሪ መንዳይ፣ ኤቭሪ ዊክ፣ ኤቭሪ ዴይ እያላችሁ ልትጠቀሟቸው ትችላላችሁ። ይህን ምንድነው ቅድም ብያችኋለሁ ሃቢትስ ስላልኳችሁ። ለምሳሌ ቅድም ምን ሚል አይተናል? ኤቭሪ እዚህ ጋር አይተናል። የቱ ጋር ነው? ኤቭሪ ሳተርዴይ ይላል። ለምሳሌ እዚህ ጋር
ኤቭሪ ሳተርዳይ እያንዳንዱ ቅዳሜ ቅዳሜ ማለታችን ነው ማለት ነው። ስለዚህ ኤቭሪ የምትለዋ ድግግሞሽን ስለምታሳይ ሀቢት ነች ማለት ነው። ኢች መንዳይ፣ ኢች ዊክ፣ ኢች መንት፣ ኢች ዩር እያላችሁ የምትጠቀሙት ነው። ዋንስ፣ ትዋይስ፣ ሰርድ እያላችሁ የምትጠቀሙት ነገር አንዴ ሁለቴ እያላችሁ ማለት ነው። ዋንስ ዊክ፣ ትዋይስ ዊክ፣ ስሪ ታይምስ ዊክ እያላችሁ የምትጠቀሙት ማለት ነው። መንት፣ ይር እያላችሁ የምትጠቀሙት ነገር ነው ማለት ነው። ትሪ ታይምስ ዊክ፣ መንት እያላችሁ የምትጠቀሟቸው ነገር ነው። ድግግሞች የሚያሳዩ ፓተርኖች ካሉ እዚህ ላይ ያልተጠቀሱ እነሱ ፕሬዘንት ሲምፕል መሆን ይኖርባቸዋል ማለት ነው። ስለዚህ አንድ ማስታወስ ያለባችሁ ዲስ አድቨርብስ ዩዥዋሊ ጎ ቢፎር ዘ ቨርብ ከቨርቡ ቀድመው ነው የሚመጡት። እሺ በት አፍተር ዘ ቨርብ ቢ ከሆነ ግን ከቨርቡ በኋላ ቢ የምንላቸው እነማንን ነው? ኢዝ ካላችሁ፣ አር ካላችሁ ወይ ደግሞ አም ካላችሁ እነዚህ ጋራ በአፍተር ነው የሚመጡ፣ ቀድሞ አይመጡ። ከዛ ውጭ ግን ቀድመው መምጣት አለባቸው። ለምሳሌ አይ ኦፍን ፕሌይ ፉትቦል ዊዝ ማይ ፍሬንድስ ከጓደኞቼ ጋር እዚህ ላይ ማለት ነው ከጓደኞቼ ጋር እግር ኳስ እጫወታለሁ እያለ ነው ብዙ ጊዜ። ስለዚህ ፕሌይ የሚለው ቃል አለ፣ ቀድሞት ግን ኦፍን የሚል መጥቷል። ግን እዚህ ላይ አይ አም ኦፍን ሌት ፎር ማይ ፒያኖ ሌሰንስ ብዙ ጊዜ ለፒያኖ ሌሰን ሲሄድ እዘገያለሁ ማለት ከፈለጋችሁ ግን አይ አም ኦፍን ሌት እኔ ብዙ ጊዜ አይ አም ኦፍን ሌት አይ ኦፍን አም ሌት አትሉ አይ አም ኦፍን ሌት ነው የምትሉት። ስለዚህ ፖዚሽኑን ተመልከቱ። አም የሚለው ቨርባችን ነው እዚህ ላይ ኦፍንን አስከትሏል። ግን ፕሌይ የሚለው እዚህ የመጀመሪያው ግን ፕሌይ የሚለው ኦፍንን አስቀድሟል ማለት ነው። እንደዚህ አይነት እንትኖችን መልመድ ይኖርባቸዋል። በእርግጥ እንደዚህ አይነት ነገሮች ከልምምድ የሚመጡ ነገሮች ናቸው። ኦቨርናይት ወይ ደግሞ ስለፈለጋችሁ ብቻ አውቶማቲክ ማድረግ አትችሉም። እንደዚህ አይነት እንትኖችን ቋንቋውን በማዳመጥም በመማርም በማንበብም በተለያዩ ሁኔታዎች አዳፕት እያደረጋችሁ እየለመዳችሁ ስትመጡ አውቶማቲካሊ እንግሊዘኛ ኦርደሩ ይመጣላችኋል። እሺ ሁሉም ነገር በትምህርት ሁሉም ነገር በማስታወስ ለመስራት አትሞክሩ። ሞር ከልምድ ከፕራክቲስ ከልምምድ ጋር አገናኙት ለማለት ፈልጋለሁ። ዛሬ ሁሉንም ቶፒክ ሸፍንላችሁ አስቤ ነበር። በነገራችን ላይ ፕሬዘንት ኮንቲኒስም መጀመሪያ ላይ ያልኳችሁን ካስታውሳችሁ ያው ፕሬዘንት ኮንቲኒስ አለ፣ ስቴት ቨርብስ አለ። ይህን ነገ ላስተምራችሁ። ለምን መሰላችሁ? እስካሁን ይህን ያክል ጊዜ ከፈጀሁባችሁ ከዚህ በላይ ደግሞ ብቆይ ሞር ይንዛዛል ማለት ነው። በነገ ቪዲዮችን ከበር አድርግላችኋለሁ። እስከዚህ ሰዓት በትዕግስት የተከታተላችሁ ልጆች ግን ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።